ፈጣሪ ያድምቃችሁ፣ ያኑራችሁ፣ ይነስራችሁ፣ ለዓለም ለአገር የምትበቁ አላህ ያርጋችሁ። ሰላም እንዴት ናችሁ? ስመኝ እባላለሁ። አርክቴክትና ኢንቴሪየር ዲዛይነር ነኝ። በዛሬው ቪዲዮ የአንድ ሙስሊም ቤተሰቦችን ሳሎን የተወሰነ አስተካክለን ሰርፕራይዝ እናደርጋቸዋለን። ተከታተሉን። ያለን በጀት ደግሞ 36,000 ብር ነው። አንድ ሰብስክራይበራችን ነው ብሩን የሰጠን፣ በጣም እናመሰግናለን። ቤቱ የጭቃ ቤት ነው። ቤት ውስጥ ያለው እቃ መጅሊሳቸውና ከበሩ በስተጀርባ ያለው ቴሌቪዥን ብቻ ነው። ምንጣፋቸውም እንደምታዩት ይህንን ይመስላል። ያሰብነው ዲዛይን ይሄንን ይመስላል። ቤቱ ስፋቱ 345 በ435 ነው። ቁመቱ ደግሞ 340 ነው። ቤቱ የሙስሊም ቤት ስለሆነ የሚኖረን ፈርኒቸር መጅሊስ ለሚሆነው፣ መጅሊስ ደግሞ ከመሬት ከፍታው ትንሽዬ ስለሆነ ቤቱን ባዶ እንዳያስመስልብን 1 ሜትር ከፍ ብለን የተለየ ከለር ለመቀባት ነው ያሰብነው። ከዛ ላዩ ላይ እንደዚህ አይነት ርብራብ ነው በእንጨት ለመስራት ያሰብነው፣ ሞር ቴክስቸር ስለሚሰጡት ብዙ እቃ ያለ ይመስልልናል። ከዛ ላዩ ላይ እንደዚህ አይነት ሼልፍ ሰርተን ዲኮር ለማድረግ ነው ያሰብነው። ጠረጴዛም ስለሌላቸው እንደዚህ አይነት አጠር ያለች ጠረጴዛ በእንጨት ለመስራት አስበናል። ከዛ ቲቪ ኤሪያን ቀይረን ምንጣፍና መጋረጃ እንቀይርላቸዋለን ማለት ነው። ተከታተሉኝ። መጀመሪያ ያደረግነው እቃዎቹን ማውጣት ነው። ከዛ ጂፕሰም መቀባት ጀመሩ። ጂፕሰሙ ካለቀ በኋላ ይሄንን ይመስላል። ከዛ ላዩ ላይ እንደዚህ አይነት ነገሮች ስለነበሩባቸው እሱን ስሙዝ ማድረግ ጀመርን። ከዛ ወደ ቀለም እንሄድ ነው። ከግማሽ በታች የተለየ ቀለም ስለሆነ የምንቀባው እሱን ስትሬት ለማድረግ ይህን ፕላስተር ለጠፍን። ከዛ ይህን ቀለም ጥቁርና ቢጫን በመቀላቀል ከቀመምን በኋላ ቀባ ነው። ከዛ እንደዚህ እኩሉ እንዲያገለግለን ይህን ጥቁር ቀለም ቀባ ነው ከታች። ቀጥሎ መጅሊስ ወደ መስራት እንሄድ ነው። ካለን በጀት አንጻር እነዚህን ፍራሾች መረጥን። መቀመጫው ነው 9 ሴንቲሜትር ቲክነስ ነው ያለው። ሁለት ገዛንና 4 ቦታ ከፈልናቸው በ75 ሴንቲሜትር ስፋት ማለት ነው። ይሄኛው ደግሞ ለመደገፊያው ነው። ግድግዳ ላይ ስለምናስይዘው 4 ሴንቲሜትር ነው ቲክነሱ። 3 ቦታ ከፈልነውና በ50 ሳንቲ ስፋት ማለት ነው። ከዛ ጨርቅ ወደ መምረጥ ሄድን። በመቀጠል ጠረጴዛ ስለሌላቸው እንዳልኳችሁ በሞራሌ መስራት ጀመርን። ሜትር ከ50 በ70 ስፋት ያለው ጠረጴዛ ማለት ነው። ቁመቱ ደግሞ 15 ሳንቲም ነው። ከዛ እቃዎቹን ይዘናቸው ተመለስን። በመቀጠል ግድግዳ ላይ የሚሰሩ ስራዎችን ነው መስራት የጀመርነው። ከዛ ሼልፉን መስራት ጀመርን። ሼልፉ ላይ ደግሞ ላይት እንዲኖር ስለፈለግን ስትሪፕ ላይት መለጠፍ ጀመርን። በመቀጠል እነዚህን ፍሬሞች መስራት ጀመርን። ከዛ መጋረጃ ሰቀልን። በመቀጠል አምፖሉን ወረድ ማድረግ ፈልገን ነበረ ከቤቱ ቁመት ጋር እንዲሄድ ማለት ነው። ከዛ ምንጣፍ ማንጠፍ ጀመርን። ከመጅሊሱ ጋር እንዲለያይ ነው ይሄን ዳርክ እንጨት ከለር ምንጣፍ የመረጥ ነው። ከዛ መጅሊሱን ማስተካከል ጀመርን። መደገፊያውንም ከግድግዳው ጋር አሰር ነው።
ከዛ ወደ ማሰማመር እንሄድ ነው። ፈጣሪ ያድምቃችሁ፣ ያኑራችሁ፣ ይነስራችሁ፣ ለዓለም ለአገር የምትበቁ አላህ ያርጋችሁ። አላህ ይድረስላችሁ። አሜን። አላህ ያስደስታችሁ። አሜን። እኛን አስደስታችኋል። እናንተን አላህ ያስደስታችሁ። እናት አባታችሁን አላህ ይጠብቅላችሁ። እናንተ እንደ በሀገር አከፋፋይ አላህ ያድርግላችሁ። አላህ ይድረስላችሁ። ልፋታችሁን አላህ ይወደደው። እናንተ ሳትለፉ ቁጭ ብላችሁ ለሀገር የሚታከፋፍል ጎበዞች አላህ ይጠብቃችሁ። አላህ ይድረስላችሁ። የአላህ እናት አባታችሁን አይጠብቅላችሁ። አሜን። ከፍተኛ እድል ከፍተኛ እንጀራ አላህ ይክፈትላችሁ። አላህ ያስደስታችሁ። እኛን እንዳስደስታችሁ አላህ እንደ ዝናብ ያዘንብላችሁ። አያፍቅበትም አላህ እናቴ ለልጄ አይልም። አላህ እንደ ዝናብ ያዘንብላችሁ። ኢትዮጵያን እስሞችን የምታከፋፍሉ ጎበዞች አላህ ያድርጋችሁ። አሜን።